በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እዚህ ዕለት እዚህ ሰዓት ያደረሰን የአባቶቻችን አምላክ የሁላችን ፈጣሪ ልዑል እግዚአብሔር ስሙ የተመሰገነ ይሁንና የተከበራችሁ የልዑል እግዚአብሔር ቤተሰቦች እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ሁላችሁም በስሙ የምትጠሩ ክርስቶሳውያን እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ የሁላችን ፈጣሪ ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ከምድር እስከ አርያም በፍጥረት ሁሉ አንደበት የተመሰገነ ይሁን። አትለይምና እናታችን እመቤታችን ሰዓሊተ ምሕረት ምሕረትን የምትለምንልን አቁራሪተ መዓት መዓቱን የምታቀዘቅዝልን መዝገበ ረድኤት የበረከት መገኛ ትምክህተ ኩሎሙ ቅዱሳን የቅዱሳን አባቶቻችን መመኪያቸው አለኝታቸው የሁላችን ተስፋ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። በሰማይ ያሉ መላእክት በምድር ያሉ ቅዱሳን እግዚአብሔር አክብሯቸዋልና ስማቸው የተመሰገነ ይሁን። ዘቦእዝን ሰሚዐ ለይስማ የሉቃስ ወንጌል ምዕራፍ 8 ከቁጥር 8 ላይ ያለ ቃል ነው። ሰሚ ጆሮ ያለው መስማቱን ይስማ ይላል። እንግዲህ ይህ ቃል አስተዋይ አእምሮ ላላቸው አስተዋይ አእምሮ ይዘው እንዲቀጥሉ መስማት እንዲገባቸው እግዚአብሔር ሰው በሆነበት ዘመን ለሰው ልጆች ሁሉ የተናገረው ቃል ነው። ቃሉ የሚለው በቀጥታ ሰሚ ጆሮ ያለው መስማቱን ይስማ ይላል። ይህ ቃል የተነገረላቸው ደግሞ ሰው በሆነበት ዘመን በሚያስተምርበት ጊዜ ብዙ ሕዝብ ተሰብስበው ነበርና አንድ ምሳሌ አምስቶ ነገራቸው ነው የሚለው። ከቁጥር 1 ጀምሮ ጌታ ወንጌልን እየሰበከ የእግዚአብሔርን መንግስት ወንጌለ መንግስት ይላል። ወንጌለ መንግስቱን እየሰበከ እያስተማረ በከተማው በመንደሩ ያልፍ ነበረ። ከእርሱ ጋር ደግሞ 12ቱ ሐዋርያት እንዲሁ ደግሞ 36ቱ አንስት ማለት ቅዱሳት አንስት ነበሩ። ሌሎችም ደግሞ ሴቶች የፈወሳቸው ያዳናቸው የረዳቸው ያገዛቸው ሕመማቸውን ደዌያቸውን ያራቀላቸው ሰዎች ነበሩ። ጥቂቶቹን እንኳን ለማንሳት እነ ማርያም መግደላዊት የመግደላዊቷ ማርያም 7 አጋንንት ያወጣላት ነበረች። እንዲሁ የሄሮድስ አዛዥ መኮንን የነበረ የሱ ሚስት የኩዛ ሚስት የምትባል ዮሐና ነበረች። ሌሎችም ደግሞ ነበሩ። እነዚህ ሁሉ ከገሊላ ጀምረው ሲከተሉት ነበረ። በገንዘባቸውም ከእርሱ ጋር በእውቀታቸውም በጉልበታቸውም ሲከተሉ ሲያገለግሉት ነበረ ይላል። እነዚህ ሁሉ ባሉበት ከከተማው ደግሞ ብዙ ሕዝብ መጣ ይላል። በከተማው ዳርቻ ባለበት በዚያ ሲያስተምር ከመንደር ወጥተው ብዙ ሕዝብ ተከተሉት። የተመረጡት 12 ሐዋርያት እንዲሁ 36ቱ አንስት እንደዚሁ ደግሞ 72ቱ አርድእት ነበሩ። እነዚህ 120ው ቤተሰብ የክርስቶስ ቤተሰቦች ባሉበት ሌሎች ደግሞ ፈውስ ሽተው ምግብ ሽተው የመጡ ታምራት ለመመልከት ፈልገው የመጡ ትምህርትም ሽተው የመጡ እንዲሁ ደግሞ ምልክትም ፈልገው የመጡ ነበሩ። ይህን ሁሉ ሕዝብ ተሰብስቦ ባለበት ጊዜ አንድ ምሳሌ አንስቶ ነበረ የነገራቸው። ወዘራኤ ወፃ ይዝራ ዘርኦ እነሆ ዘሪ ዘሩን ሊዘራ ወጣ ይላል። ይህ ቃል ስለ እርሻ ስለ ዘሪ እንዲሁ ደግሞ ስለ ዘር የሚናገር ነው እና ይሄ ሳምንት ወደ እግዚአብሔር ቤተሰቦች እንግዲህ በዓተ ክረምት ነው። የክረምት መግቢያ ወይም ክረምቱ የሚገባበት ሳምንት ምድርና ሰማይ የሚገናኙበት ማለት ዝናቡ ከሰማይ ወርዶ በምድር የሚያርፍበት ምድር ደግሞ ዝናቡን ጠጥታ የምትለመልምበት የሚለመልመውን ነገር የምታወጣበት አዝርዕቱን አትክልቱን እጽዋቱን ሁሉ ፍሬያቱን ሁሉ የምትሰጥበት ያ ሳምንት ነው ማለት ነውና ይሄ የሚነገርበት ነው። ስለ በዓተ ክረምት ስለሆነ ዘርና መሬት የሚገናኝበት ነው። በዚህ እንግዲህ የሚነበበው ወንጌል ይህ የሉቃስ ወንጌል ምዕራፍ 8 ነው። ይሄ የዘር ነገር በሶስቱ ወንጌላት ተቀምጧል። በማቴዎስ ወንጌል ምዕራፍ 13፣ በማርቆስ ወንጌል ምዕራፍ 4 እንዲሁ በሉቃስ ወንጌል ደግሞ ምዕራፍ 8 በእነዚህ በሶስቱ ወንጌሎች
የተቀመጠ ነው እና ክቡር የሆነ የእግዚአብሔር ቃል በሰው ልቡና ውስጥ እንዳድር እግዚአብሔር የሰው ልጆችን ወደ ራሱ የሚመልስበት ትምህርት ሰዎች እንዲገባቸው እንዲረዳቸው ያስተማረበት የትምህርት ክፍል ነው። መንፈሳዊ ዘርን ከስጋዊ ዘር ጋር አገናኝቶ የተናገረበት ቃለ እግዚአብሔርን ከምድሩ ዘር ከስንዴው ከሌሎችም አዝርዕት ጋር የተናገረበት የእግዚአብሔርን ቃል ከዝናቡ ጋር አገናኝቶ የተናገረበት የሰውን ልቦና ከምድር አፈር ጋር አመሳስሎ አቀናጅቶ አነጻጽሮ የተናገረበት የትምህርት ክፍል ነው ማለት ነው እና እንግዲህ በዚህ ሳምንት ይህ ቃል ይነገራልና ክረምት ሲገባ እንደሚታወቀው ገበሬው ዘሩን ይዞ ከጎተራ ንጹህ ዘሩን አውጥቶ አመቱን ሙሉ ያስቀመጠውን ምርጥ ዘሩን አውጥቶ ጊዜውን ጠብቆ ሰማይ ዝናብ በሚሰጥበት ደመናው ዝናቡን በሚያወርድበት ወቅት ጠብቆ ምድርም ደግሞ ዝናቡን ተቀብላ የምታበቅልበት ወቅት እንደሆነ አውቆ ተረርቶ የሚዘራበት ጊዜ ስለሆነ ጌታ በሚያስተምርበት ጊዜ አንድ ምሳሌ ልንገራችሁ አለና ዘሪ ሊዘራ ወጣ ብሎ ተናገረ። ዘሪ ሊዘራ ወጣ፣ ዘሩን ተሸክሞ ወደ እርሻው ይዘራ ዘንድ ከጎተራው ይዞ ዘሩን ተሸክሞ ወጣ። ነገር ግን ይህ ዘሪ ዘሩን ተሸክሞ ወጥቶ ወደ እርሻው በደረሰ ጊዜ ሲዘራ አንደኛው ዘር በመንገድ ላይ ወደቀ አለ። አንድ ፍሬ ማለት አይደለም፣ አንዱ ክፍል ማለት ነው። ይህ ዘር በሶስት ወገን የሚነገር ነው። ለምድርም ሶስት ወገን አላት ማለት ነውና ዘሩን ሲዘራ አንደኛው ክፍል ከእርሻው ወጥቶ በመንገድ ላይ ወደቀ ይላል። ሁለተኛው ደግሞ ጥሩ ለምለም አፈር በሌለበት ወይም አፈሩ ጥልቀት በሌለው ከውስጥ ጭንጫ በሆነ ከላይ ግን ጥቂት አፈር በጨበጠ ባለው መሬት ላይ ወደቀ። ሶስተኛው ደግሞ በእሾህ መካከል ወደቀ። አራተኛው ደግሞ እንደዚሁ በለመለመ በታረሰ በለሰለሰ ጥልቀት ባለው መሬት ወይም አፈሩ ጥልቀት ባለው ላይ ወደቀ ይላል። በመንገድ ላይ የወደቀውን ዘር ወመጽዋ አዕዋፈ ሰማይ ወበልዕዎ ይላል። ወፎች መጥተው በሉት፣ አላፊ አግዳሚዎችም ደግሞ ከብቶችም ረገጡት፣ ሰዎችም ረገጡት። ስለዚህ ዋጋ የለውም ማለት ነው። ለገበሬው የሚጠቅመው ነገር የለም። አዕዋፍም በሉት፣ ከብቶችም ተመላላሽ ሰዎችም እንዲሁ ረገጡት፣ ጠፋ፣ ከንቱ ሆነ ማለት ነው። ሁለተኛው ዘር ደግሞ በጭንጫ ላይ ነው የበቀለው የወደቀው። ዝናብ በዘነበ ጊዜ ወዲያውኑ ፈጥኖ በቀለ። ነገር ግን ስር ስላልነበረው ፀሐይ በወጣ ሰዓት ደረቀ ይላል። ስር የለውም። እስመ አልቦ ስር ለመቅለ መሬቱ ነው የሚለው። መሬቱ ጥልቀት ስለሌለው ወዲያውኑ በቀለ። ወዲያውኑ ደግሞ ፀሐይ በወጣ ጊዜ ደረቀ። ይሄኛውም ከንቱ ዘር ነው። ለገበሬው ምንም የሚሰጠው ጥቅም የሚያስደስተው ነገር የለም። ባገዳውም አይጠቅመውም፣ በፍሬውም አይጠቅመውም። ሶስተኛው ደግሞ በእሾክ መካከል በቁጥቋጦ መካከል ወደቀ። እንግዲህ ገበሬ እርሻውን ሲዘራ ቆጥቁጦ ነው እና ማለት እሾኩን አስወግዶ ቆርጦ የለሰለሰ አፈር አድርጎ አዘጋጅቶ ነው። ነገር ግን የቁጥቋጦው ስሩ ስላልጠፋ ይለመልማል ያወጣልና እሾክ እህሉ በበቀለ ሰዓት ያ እሾክ ወጥቶ ያዘው አነቀው ይላል። ጠበቆ ውሃ ነቆ ሶክ ነው የሚለው። ከዛ ፍሬ ማፍራት አልቻለም ማለት ነው። ባጭሩ ፍሬ ማፍራት አልቻለም። ይሄም እሾክ አጨናንቆ ያዘው፣ አጣበቀው፣ አገዳውን ወገው፣ ጠወለገ፣ ደረቀ። ፍሬ መስጠት አልቻለም፣ ለፍሬ አልበቃም። ይሄም ገበሬውን አልጠቀመውም። አራተኛው ደግሞ በለመለመ ወይም ደግሞ በለሰለሰ አፈር ላይ ማለት ተመላልሶ ሲታረስ አፈሩ ይለሰልሳል። ገበሬ እንደሚታወቀው አለስልሶ 3 ጊዜ 4 ጊዜ አርሶ ጥሩ ምርት እንዲያገኝበት ብዙ ደክሞ ነው አፈሩን የሚያዘጋጀውና መሬቱ ጥልቀት ስላለው ጭንጫ ስላልሆነ ከስር በዚያም ላይ የወደቀ ዘር በቀለ፣ አደገ። ካደገ ዘንድ ደግሞ ለምልሞ አብቦ ፍሬ አፈራ ይላል። ፍሬውም ብዙ ሆነ ነው የሚለው። 30 ያፈራለ፣ አንዳንዱ 60 ያፈራለ፣ እንዲሁ ደግሞ አንዳንዱ ደግሞ 100 ያፈራለ ማለት ነው። እና ይሄ ገበሬውን የሚጠቅመው የሚያስደስተው ዘር ነው እና ይህንን ብሎ ነገራቸው። ከዚህ በኋላ ምን አለ? ምሳሌውን ከነገራቸው በኋላ ሰሚ ጆሮ ያለው መስማቱን ይስማ ነው ያለ። ውድ እግዚአብሔር ቤተሰቦች ቃለ እግዚአብሔርን ለሚሰማ ለሚያስተውል ቃለ እግዚአብሔር ይጠቅመዋል። መጻሕፍት ሲነበቡ ሲተረጎሙ መስማት፣ ማስተዋል፣ መረዳት ያስፈልጋል። የእግዚአብሔርን ቃል በአግባቡ ካልተረዱት ጥቅም ሊሰጥ አይችልም እና ሰሚ ጆሮ ያለው ይስማ አለ። በስሩ የተሰበሰቡት ሰዎች ሲታይ ሁሉም ጆሮ ነበራቸው። በነገራችን ላይ
ጆሮ የሌለው ሰው አልነበረም። አይቷቸዋል። ጆሮም አላቸው ዳባ ዳባ የሚያክል ነገር ግን የማይሰሙ የማያስተውሉ ነበሩ። የሰሙትን ቃል ነገረ ምስጢሩን አያስተውሉትም። መንፈሳዊ ጥልቀቱን አይረዱትም። ምሳሌውን አይገነዘቡትም። በመንፈስ ቅዱስ ውስጣቸው ታድሶ ተሞልቶ የተነገረው ቃለ እግዚአብሔር ጽድቅን ከኃጢአት ለይቶ እንዲረዳቸው አልሆናቸውም ነበረ እና ሰሚ ጆሮ ያለው መስማቱን ይስማ አለ። እንግዲህ ለሁላችንም እግዚአብሔር መስማቱን ያድለን እና ይሰማሉ ግን አያዳምጡም፣ አያስተውሉም። ቢሰሙም ካላስተዋሉ ችግር ነውና አስተዋይ ጆሮ ያለው አስተዋይ አእምሮ ያለው ሲል ነውና አስተዋይ አእምሮ ያለው ሰው ማስተዋል እንደሚገባ ተናገረ። ከዚህ በኋላ ለምን በምሳሌ ትናገራለህ ብለውት ነበር ደቀ መዛሙርቱ። ስለምን በምሳሌ ትናገራለህ ለምንድነው ብለው ሲጠይቁት ምንድነው የመለሰላቸው? ወለክሙ ሰተውበክሙ አእምሮ ምስጢራተ መንግስተ እግዚአብሔር፣ ለናንተስ የእግዚአብሔርን መንግስት የማወቅ ምስጢር ተሰጥቷችኋል። ለናንተ የተሰወረ አይደለም፣ ይገባችኋል፣ ይረዳችኋል አላቸው። እግዚአብሔር እንደው ምስጢሩን ይግለጥልን። ቅዱሳን ሐዋርያት ምስጢሩ ተረድቷቸዋል። ከእርሱ ጋር ስለነበሩ ድንቁርና ጠፍቶላቸዋል፣ መዘንጋት ጠፍቶላቸዋል፣ ማስተዋል በልቦናቸው አድሯል። አእምሯቸው አስተዋይ ነበርና ለናንተስ ማስተዋል አላችሁ፣ ለናንተ የተሰወረ አይደለም። ነቢያት እንደተናገሩ በመጻሕፍት እንደተቀመጠ በምሳሌ እናገራለሁ የሚለውን ነው። ከስት በምሳሌ አፉየ ወነግር አምሳለ ዘምትካት መዝሙር 77 ላይ ነው። በአማርኛው 78 የሚገኝ ቃል ነው። አፌን በምሳሌ ከፍታለሁ ነገሬንም ከጥንት ጀምሮ በምሳሌ እናገራለሁ ብሎ ቅዱስ ዳዊት እንደተናገረ ክርስቶስም በምሳሌ ማስተማር ጀመረ። ሰው በምሳሌ ሲነግሩት ይገባዋል፣ ይረዳዋል። በሚያውቀው በሚገነዘበው በሚታየው ነገር በሚረዳው በተለይ እርሻ የሚያርስ ሰው አርሶ የሚያመርት ሰው በሚያርሰው ነገር ሲነግሩት ይገባዋል። የእርሻው ውጣ ውረድ ያውቀዋል፣ ድካሙን ያውቀዋል፣ ከእርሻው የሚገኘውን ፍሬ ይረዳል፣ የሚያከስረውን የማያፈራውን ደግሞ ይረዳዋል፣ ያውቀዋል። ለፍቶ ደክሞ ደግሞ ምንም ፍሬ ካላገኘበት ጉዳቱንና ያገኘውን ፍሬ አስቦ ደግሞ ጥቅሙን ያውቃል። ስለዚህ በዚህ መልኩ መንፈሳዊ ነገርን በሚረዳቸው ይናገራል። ክርስቶስ በእርግጥ በብዙ ምሳሌ ነው ያስተማረው። ለነጋዴው በወርቅ እየመሰለ፣ ለአትክልተኛው በወይን አትክልት እየመሰለ፣ እንደዚሁ ለገበሬም ላራሹ ደግሞ በዚሁ በእርሻ በስንዴ በዘር እየመሰለ ነውና የሚናገረው። አራሾችም ስለነበሩ ገበሬዎችም ስለነበሩ እንዲረዳቸው የመንግስተ ሰማያት ነገር በምሳሌ እንዲገባቸው፣ ሰው ደግሞ ካልገባው ጥቅም ስለማያገኝ ነው ትምህርት የሚነገረው። ሰው እንዲገባው ነው፣ በሚገባን ነገር ነው። ግዕዙ ወደ አማርኛ ተተርጉሞ የሚነገረው እንዲገባን ነው። በብዙ ምስጢር ተተርጉሞ አንድምታው ተተርጉሞ ሀተታ ታትቶ የሚነገረው የሰው ልጅ ትምህርቱ እንዲገባው፣ መንፈሳዊ ነገሩ እንዲገባው፣ የዚህ ዓለም ነገርና የዛኛው ዓለም ነገር እንዲገባው፣ የጽድቁና የኃጢአቱ እንዲገባው፣ ክፉና በጎ እንዲለይለት እንዲገባው ነው። ስለዚህ ክርስቶስን በብዙ ምሳሌ የሚናገረው ሲያስተምር ከአንዱ ከተማ ወደ አንዱ ከተማ እየተዘዋወረ እየደከመ እየለፋ ሲነግራቸው የነበረ በብዙ ምሳሌ ሲያስረዳቸው የነበረ ነገረ መንግስተ ሰማያት እንዲገባቸው፣ የጽድቁ ነገር እንዲገባቸው፣ ሕይወት እንዲገባቸው፣ የሚያልፈው ዓለም አላፊ የማያልፈው ደግሞ የማያልፍ መሆኑን እንዲረዱት በምሳሌ ነውና ዘቦእዝን ሰሚዐ ለይስማ አስተውሉ። ለሌሎቹ ግን እናያለን ሲሉ የማያዩ ስለሆነ እናውቃለን፣ ተምረናል፣ ተረድተናል፣ ማንበብ መጻፍ እንችላለን፣ ነገር መረዳት መመርመር እናውቃለን እንችላለን ሲሉ ግን የመንግስተ ሰማያትን ነገር ስለማይረዱ ለትዕቢተኞች ልባቸው ለጨለመባቸው ደግሞ ለሚኩራሩት ደግሞ እንደው ነገረ መንግስተ ሰማያት ዝም ብሎ የሚረዳ ስላልሆነ ሃይማኖት ይጠይቃልና አእምሮ መንፈሳዊ ይጠይቃልና ዝም ብለው እንዲሁ እንዳይረዱት እንዲለፉ እንዲደክሙ ነገረ መንግስተ ሰማያትን ለማወቅ እንዲለፉ መልካም ነገርን እንዲሹ እንዲፈልጉ ለሰነፍ አትሆንምና መንግስተ ሰማያት ጥረው ግረው ጾመው ጸልየው በጎነትን ጨብጠው ትትናን አውቀው ጽድቅን ለይተው ይህንን አድርገው እንዲሄዱ እንዲረዱ እንዲማሩ ነው እና በምሳሌ እናገራለሁ ብሎ ነገራቸው። ከዛ ተርጉምልን ብለውታል። መቼም ሰው ያልገባውን መጠየቅ ተገቢ ነው። ሁላችንም ይህ ድምጽ የሚሰማን ሁሉ ካልገባን መጠየቅ ጥሩ ነው። ባልገባን ነገር ላይ እንደገባን አድርገን ከመናገር፣ ባልተረዳነው ነገር ላይ እንደተረዳነው አድርገን ከማውራት፣ እኛ ያልገባንን ለሌላው ከማሰራጨት ከመናገር የሚገባንን ነገር ተረድተን ሌላውን ደግሞ ያልገባንን መጠየቅ ተገቢ ነው። ሐዋርያት በጣም ብልህ ስለሆኑ ምሳሌው ምንድነው ተርጉምልን ብለውት ነበረ። ምንድነው ያላቸው? በመንገድ ላይ የወደቀ ዘርሰ ቃለ እግዚአብሔር አለ። ዘሩ የእግዚአብሔር ቃል ነው፣ ወንጌል ነው፣ ሃይማኖታዊ ትምህርት ነው፣ መንፈሳዊ ትምህርት ነው። ክርስቶስ የመጣበታል የምስራቹ ነው። ዘሩ ወንጌል ነው። ወንጌል ማለት ደግሞ የምስራች ነው። ስለዚህ ዘሩ የእግዚአብሔር ቃል ነው አላቸው።
በመንገድ ላይ የወደቀ ዘር የተባለ መንገድ የተባለ ደግሞ የሰው ልጆች ልቡና ነው። እነዚህ ቶሎ መጥተው ቃሉን እንሰማለን ብለው ሰምተው ያንን ዘሩን አዕዋፍ እንደበሉት አጋንንት ከልቡናቸው ቃለ እግዚአብሔርን ያወጡባቸው ያስጠፉባቸው ልባቸው መንፈሳዊ ነገርን እንዳይረዳን እንዳያውቅ አእምሯቸውን አጋንንት ያጨለሙባቸው ናቸውና አጋንንት ያደነቆሯቸው ናቸው። ስለዚህ አይጠቀሙበትም። ቃሉን ቢሰሙም ክርስቶስ በዛ ዘመን እንኳን እየተመላለሰ ሲያስተምር፣ ድውይ ሲፈውስ፣ ጎባጣ ሲያቀና፣ ሙስ ሲያስነሳ፣ ታምራት ሲያደርግ፣ ባህር ሲገስጽ፣ ህብስት አበርክቶ ሲያበላ አይናቸውም አይቷል፣ ትምህርቱንም ጆሮአቸው ሰምቷል፣ ግን አልተጠቀሙበትም። ስለዚህ እነዚህ ሰዎች ከልቦናቸው ቃለ እግዚአብሔር የጠፋባቸው ወዲያው ሰምተው ግን ምንም አይነት ጥቅም ላይ የማያውሉት ቃሉን የማያገናዝቡ አእምሯቸው ጎደሎ የሆነባቸው ማለት በራሳቸው በስጋ አስተሳሰብ የጎደለባቸው ናቸው። የምድሩን ሲያስቡ የሰማዩ የቀረባቸው፣ የጊዜውን ሲያስቡ የዘላለሙ ያመለጣቸው፣ የስጋውን ሲያስቡ የነፍሱ ያመለጣቸው ናቸው። እንግዲህ ያልገባቸው ማለት እነዚህ ናቸው። አጋንንት ከልቡናቸው ቃለ እግዚአብሔርን ወሰዱባቸው ይላል። እግዚአብሔር በእውነት የሰማነውን ቃለ እግዚአብሔር በልባችን ያሳድርልን ነው። እና ሁለተኛው ደግሞ በጭንጫ ላይ የወደቀ ዘር የተባለው ነው። እሱ ቶሎ በቀላል። እነዚህ ደግሞ ቶሎ ሰምተው ቶሎ ያመኑ ፈጥነው ያመኑ ሳይረዱት በቃ ወደው አመንን ይላሉ፣ ተረዳን ገባን ይላሉ። ነገረ መንግስተ ሰማያት ግን ወዳው ሲሄዱ ይስታሉ። ፀሐይ የተባለ መከራ ነው። መከራ በመጣ ሰዓት፣ ድካም ችግር በመጣ ሰዓት ይክዳሉ፣ ፈጥነው ይክዳሉ። ለምን? የሃይማኖት ጥልቀት የላቸውም። ልባቸው ፈጽሞ አላመነም፣ አላገናዘቡትም። በጥልቀት መንግስተ ሰማያት አልተረዳቸውም። ልባቸው አላመነም። እንደው ዝም ብሎ በሰሙት ቃል ቶሎ እውነት ነው ብለው አምነው ተቀበሉ። ነገር ግን ደግሞ መከራ ሲመጣ ለዚህ ነው እንደ መከራ የምንቀበለው ላላየነው መንግስተ ሰማያት ለማንገባበት ገና ላላወቅ ነው ላልተረዳ ነው ይሄን ያክል መከራ የምንቀበለው ብለው የሚሸሹ ወደ ኋላ የሚሉ ሃይማኖታቸውን የሚለውጡ ነው። እና ጌታም ሲናገር በዚሁ በማቴዎስ 24 ላይ ወብዙሃኒ አለው ሃይማኖቶሙ ነው ያለው። ብዙዎች በመከራ ሃይማኖታቸውን ይለውጣሉ፣ ትተው ይሄዳሉ። በቃ የመንግስተ ሰማያት ነገር እንዲህ መከራ ከሆነ ይቅርብን ብለው ለስጋቸው አድልተው የዚህን ዓለም መከራ ተሰቅቀው ይሄዳሉ። ነገር ግን ከዚህ ዓለም መከራ ደግሞ እግዚአብሔር ይሰውረን እንጂ የሰማዩ የዛኛው መከራ ይበልጣል። ገሃነም ወድቆ መኖር በእግራጋንን ተጠቅጥቆ መኖር እንኳን ከባድ ነው። ስለዚህ ዘላለማዊ ህልፈት የሌለበት እንደገና ይቅርታ የማይገኝበት ገሃነመ እሳት ፍርድም ስላለ ያንን ሳያስቡ የዚህን ዓለም ብቻ መከራ አስበው የሚፈሩ የሚሸሹ ከሃይማኖታቸው የሚያልፉ አምላክ ወልደ አምላክ ብለው መናገር የማይደፍሩ እግዚአብሔር አምላክ ነው ብለው መመስከር የማይሹ ለዚህ ዓለም የተሸነፉ ናቸው። እነዚህ ቶሎ አምነው የከዱ የሚባሉትና በጭንጫ ላይ የወደቀ ዘር ተብሏል። አሁንም ዘሩ ቃለ እግዚአብሔር ስለሆነ የእግዚአብሔርን ቃል ቶሎ ተቀበልን ብለው ነገር ግን የማይጸኑበት ናቸው። ብዙዎች አሁንም መከራ ሲመጣ ይሸሻሉ። ክርስትና መከራ ካለበት ብዙዎች እንግልት ሲመጣባቸው፣ ችግር ሲመጣባቸው፣ ጉድለት ሲመጣባቸው፣ ያገኙ ሲያጡ፣ ጤናማ የነበሩት ህመም ሲመጣባቸው፣ መከራ ሲበዛባቸው በልዩ ልዩ ብቻ መከራ ውስጥ ሲያልፉ እንዲህ አይነት መከራ የምቀበለው ለማያላውቀው ዓለም ነው ለማያላውቀው መንግስተ ሰማያት ነው ብለው ይክዳሉ ማለት ነው። ጻድቃን ግን ፈጽሞ ትኩር ብለው መንግስተ ሰማያትን ስላዩ ተስፋ ስላላቸው እስከ ሞት ድረስ የታመኑ ነው የሚሆኑት። ልቡ የጸና ሰው ይሄ ዓለም አላፊ መሆኑን በጥልቀት የተረዳ ሰው ይህች ዓለም ከነግሳንግሷ ታልፋለች ብሎ የማታልፈው መንግስተ ሰማያት ወርሳለሁ ብሎ ተስፋ ያለው ደግሞ ነገር ሃይማኖት በሚገባ የተረዳ ደግሞ መከራ ሊለውጠው አይችልም። መከራ አይለውጠውም። ስለዚህ ሐዋርያትም በመከራ ነው ሁሉም ያለፉት መንግስተ ሰማያትን ስለሚያውቁ ነውና በጭንጫ የወደቀ ዘር እሱ ነው ብሎ ነገራቸው። ሶስተኛው ደግሞ በእሾክ መካከል የወደቀ ነው። እሾክ የተባለ እንግዲህ የዚህ ዓለም ሐሳብ ነው። የዚህ ዓለም ሐሳብ ማለት ፍቅረ ሲመት ይላል፣ የሹመት ፍቅር፣ እንዲሁ ፍቅረ ነዋይ ይላል፣ የገንዘብ ፍቅር፣ እንደዚሁ ፍቅረ አንስት ይላል፣ የሴቶች የልጅ ፍቅር፣ የትዳር ፍቅር፣ ሐልዮ መንበርት ይላል። የዚህ ዓለም ኑሮ ያሳሰባቸው ከመንግስተ ሰማያት ያወጣቸው አሁን ብዙዎች ለዚህ ዓለም ምቾት ብለው የእግዚአብሔርን ነገር የተዉ አሉ። ሃይማኖታቸውን የተዉ ክርስቲያን ነን ብለው ግን በክርስትናቸው የክርስትና ስራ የማይሰሩ እግዚአብሔርን የረሱ ነገረ መንግስተ ሰማያትን የማያውቁ የረሱ የሃይማኖቱን ነገር ጥለው የስጋውን ነገር የሚከተሉ ናቸው። እነዚህም ደግሞ በቃ የዚህ ዓለም ሐሳብ ጽድቅ ስራ እንዳይሰሩ ያደረጋቸው ወንጌሉ በልባቸው ፍሬ እንዳያፈራ ያደረጋቸው ናቸው። ለልጆቻቸው ሲያስቡ የእግዚአብሔርን ስራ የተዉ ናቸው። ነገር ግን ክርስቶስ ሲናገር ዘኢሃደግ አባሁ ወእሞ እይክል ይጸመደኒ ነው ወብእሲቶ ወኩሎ ንብረቶ ይላል። እንደውም ቤቱን ንብረቱን ሁሉን ትቶ ያልተከተለ ሚስቱን ልጆቹን ሁሉ ያልተወ ከኔ ይልቅ ለቤቱ የሚሳሳ ከኔ ይልቅ ለልጆቹ የሚጨነቅ
ከኔ ይልቅ ለቤቱ ለንብረቱ የሚሳሳ ከሆነ የኔ ሊሆን አይችልም ብሏል። የማቴዎስ ወንጌል ምዕራፍ 19ም እንደዚሁ ደግሞ ምዕራፍ 18ም ይሄንኑ መንግስተ ሰማያት ነው የሚናገረው። ሰው የዚህን ዓለም ሐሳብ ተወት አድርጎ ለዛኛው የሚያደላ ከሆነ ነው የእግዚአብሔር መንግስት እንዲሁ በከንቱ የምትወረስ አይደለችምና ለእግዚአብሔር ብለው ከልጆቻቸው ይልቅ ከእግዚአብሔር ይልቅ ወደ ልጆቻቸው ከእግዚአብሔር ይልቅ ገንዘባቸውን ከእግዚአብሔር ይልቅ የጊዜውን ስልጣናቸውን ከእግዚአብሔር መንግስት ይልቅ በዚህ ዓለም ያላቸውን ሀብት ንብረት የሚያስቡ ተስፋ የሚያደርጉ ናቸው። በሾክ መካከል የወደቀ ዘር ፍሬ አላፈራም ማለት አንዳንድ ባለጠጎች ባለጠግነታቸውን እንደ አምላክ እያዩ እንደዚሁ ደግሞ ገንዘባቸው የማያልፍ የማይጠፋ መስሏቸው ሕይወት የሚሰጣቸው መስሏቸው ግን ከእግዚአብሔር ተለይተው ርቀው ማለት ሌላ እኮ አይደለም። ምጽዋት ሳይመጸውቱ ጾም ጸሎት ትተው ሲበሉ ሲጠጡ ሳያስቡት እንደዚሁ ደግሞ ሕገ እግዚአብሔርን ሳይጠብቁ ሕግ ሲያፈርሱ ማለት መማለጃ ሲቀበሉ ድሃ ሲበድሉ በገንዘባቸው ደግሞ ሲታበዩ የእግዚአብሔር የሆነውን ከእግዚአብሔር አግኝተው ነገር ግን ሕገ እግዚአብሔርን ጠብቆ እንደ እግዚአብሔር ሐሳብ መራመድ ያቃታቸው ማለት ነው። ነገር ግን ይሄ ሁሉ ያልፋልና አልተጠቀሙበትም ማለት ነው። እንግዲህ ለባለጠጎችም እግዚአብሔር ልቦና ሰጥቶ አስተዋይ አእምሮ ሰጥቶ በገንዘባቸው እንዲጠቀሙበት ያድርግልን እና እንግዲህ በሾክ መካከል የወደቀ ማለት ይሄ ነው። አራተኛው ግን እና የመጨረሻው ምንድነው? በለመለመ ወይም በለሰለሰ አፈር ላይ የወደቀ በለዘበ አፈር ላይ የወደቀ ጥልቀት ባለው መሬት ላይ የወደቀ ዘር ነው። እሱ 30 60 መቶ ፍሬ አፍርቷልና ይሄ ማለት እንግዲህ ሃይማኖት የገባቸው የተረዳቸው ነገረ መንግስተ ሰማያት የገባቸው ወንጌል በልባቸው የሰረጸ የክርስቶስ ወደዚህ ዓለም መምጣት መውረዱ መወለዱ መሰደዱ መከራ መቀበሉ መስቀል መሸከሙ ጎኑን በጦር መወጋቱ አክሊለ ሦክ መድፋቱ እንዲሁ መከራን ተቀብሎ እጁን እግሩን ተቸንክሮ ሞቶ በሞቱ ሞታችንን አጥፍቶልናል፣ በትንሳኤው ትንሳኤያችንን አውጆልናል፣ በእርገቱ ደግሞ እርገታችንን ነግሮናል። ስለዚህ እኛም ከዚህ ዓለም እንወሰዳለን መንግስተ ሰማያትን እንወርሳለን ብለው የሚያስቡ በትክክል ያመኑ የክርስቶስን መከራ መስቀሉን የሚያስቡ ሀብቱ ያላሸነፋቸው ሹመት ያላታለላቸው የዚህ ዓለም ሀብት ንብረት የዚህ ዓለም ዝና በዚህ ዓለም ያለ የሆነው ነገር ሁሉ ያላባበላቸው እግዚአብሔርን ያስቀደሙ ከዚህ ዓለም ከሆነው ሁሉ እግዚአብሔርን አብልጠው የሚጓዙ ናቸው። እንግዲህ በዓለም ላይ ሀብት በራሱ ኃጢአት አይደለም። ሰው በሀብቱ አለማወቅ ነው ኃጢአት የሚሆነው። ስልጣንም በራሱ ኃጢአት አይደለም፣ እግዚአብሔርን አለማወቅ ነው። በስልጣን ላይ ሳሉ በስልጣናቸው ተመክተው ድሃ የሚበድሉ ፍርድ የሚያጓድሉ ከሆነ እግዚአብሔር የበላያቸው ስለሆነ ይፈርድባቸዋል፣ አይጠቀሙበትም፣ እነሱም ይቀጣሉ ማለት ነው። ሀብቱም እንደዛው። ስለዚህ በመለመለመ መሬት የወደቀ በለስላሳ አፈር ላይ የወደቀ ማለት ዘር እንግዲህ እንደሚታወቀው ያው ለመለመ የለሰለሰ አፈር ላይ ከወደቀ ይመቸዋል፣ አገዳውም ያድጋል፣ ብዙ ፍሬ ይሰጣል ማለት ነው። ፍሬ ለማፍራት የሚያስችለውን አገዳ ይዛል። ከዛ በኋላ ደግሞ ብዙ ፍሬ ያፈራል። እና እንግዲህ እንደዚህ ነው። ይሄንን እንግዲህ የክረምት በዓት ተመልክቶ ደግሞ ቅዱስ ያሬድ የዘመረው ዝማሬ ደምፀ ገሪሁ ለዝናም የዝናብ ኮቴው ተሰማ ይላል። ዝናቡ ተሰማ ማለት እንግዲህ ግምግምታው አለ፣ የሰማይ ድምጽ ሲያጉረመርም ይሰማል፣ ደመናው ይታያል፣ ዝናቡ ይጥላል። ስለዚህ ዝናብ መምጣቱ ይታወቃልና ጊዜው ደርሷል፣ ዝናቡ በቃ በዓተ ክረምት ሆነ ነው። ስለዚህ የዝናብ ድምጽ ተሰማ መጣ፣ ክረምቱ ጀመረ ይላል። ወቅት እንግዲህ እግዚአብሔር ዓመቱን ከአራት ከፍሎ ነው የሰጠ ለሰው ልጅ። እንግዲህ ይሄ አንደኛው ክረምት ነው ማለት ነው። ከአራቱ ክፍል አንዱ ይሄ ክረምት ነው። ሌላው ደግሞ ያው የአበባ የፍሬ ወቅት የሆነ ነው። ሶስተኛው ደግሞ ሐጋይ የሚባለው በጋ የሚባለው ነው። ይሄ ክረምት ነው። እንግዲህ አራተኛውን ጸደይ፣ መጸው፣ ሐጋይ ክረምት ነው፣ የዘር ወቅት። እንደዚሁ ደግሞ የአበባ ወቅት የፍሬ ወቅት። ሌላው ደግሞ በጋ የምንለው ፀሐይ የሚጠናበት ሶስተኛው ክፍል ይሄ አራተኛው ነውና ከነዚህ ከአራቱ ክፍላተ ዘመን አንዱ ክረምት ነው ማለት ነው። እንግዲህ 3 ነው፣ 12 ወራት አሉ። በሀገራችን እንኳን አቆጣጠር 12 ወራት ናቸው። ከ12ቱ እንግዲህ በ3 በ4 አድርጎ የሚከፈል ማለት ነው። እንግዲህ ከ3 ሲከፈል ያው 12 በ4 ከ3 ይከፈላል። በ3 ከሆነ ደግሞ 12 ማለት ነውና 3 ወራት ናቸው እነዚህ አዝማናት። አንዱ ይሄ 3 ነው ማለት ነው። ከሰኔ 25 ጀምሮ እንግዲህ እስከ መስከረም 25 ያለው ማለት። ስለዚህ ይሄ ክረምት ወራት ይባላል።
እና ይሄንን አስመልክቶ ቅዱስ ያሬድ በአተ ክረምትን ሲናገር ደምፀ ገሪሁ ለዝናም ሶበይ ዘንም ዝናም ይትፈስሑ ነዳያን ብሏል። ዝናብ ሲዘንብ ነዳያን ይደሰታሉ። አሁንም ዝናቡ በዘነበ ጊዜ ይጸግቡ ርሁባን ይጸግባሉ። ወሰራ ሰንበተ ለሰብእ ዕረፍተ ነው። ሰንበትን ለሰው ዕረፍት ትሆን ዘንድ ሰራ ብሎ ቅዱስ ያሬድ ዘምሯልና ይሄ ዝናብ እንግዲህ እግዚአብሔር ለምድር ሲያዘጋጅ ሲሰጥ ዝናብ ከወረደ ምድርም ሁሉን ነገር ትሰጣለች። ከዝናብ ነው የሚገኘው። የሰው ልጅ ሁሉ ምግቡ ቀለቡ ከዝናብ ነው የሚገኘው። የፍጥረታት ሁሉ ምግብ ከዝናብ ነው የሚገኘው እና ዝናቡ በዘነበ ጊዜ ሁሉ ይደሰታል። ምክንያቱም ሰው ዘርቶ ነው አምርቶ ነው የሚበላውና በዝናብ የሚገኝ ነው። በእግዚአብሔር ፍጥረቱን የሚመግበው በዝናብ አብቅሎ በፀሐይ አብስሎ ነው። ስለዚህ በዝናብ የበቀለውን በፀሐይ ደግሞ አብስሎ ይመግባልና የእግዚአብሔር መጋቢነቱ አባትነቱ የሚነገርበት የሚመሰገንበት ነው። ለፍጥረት ሁሉ የሚመግብ ነው። እንግዲህ የእግዚአብሔር ቸርነቱ ብዙ ነው። ሰውን ብቻ አይደለም የሚመግበው፣ ለመላእክት ምስጋናን አዘጋጅቶ ለረቂቃን የዚህ ዓለም ምግብ ለማያስፈልጋቸው ሰማያዊ መንፈሳዊ ምግብ አዘጋጅቶ እርሱን ቅዱስ ቅዱስ ብለው አመስግነው ያ ልብስ ቀለም ምግብ ሆኗቸው ይኖራሉ። ለዚህ ዓለም ደግሞ ከስጋ ወይም ከአፈር ለተፈጠረ ደግሞ ስጋዊ ለሆነ ፍጥረት ደግሞ እንግዲህ እጽዋቱን፣ አዝሬቱን፣ አትክልቱን ሰጥቶ ይመግባል። ትንኝን እንኳን የሚመግብ እግዚአብሔር ነው። ይሄ ዝናብ ለፍጥረት ሁሉ ነውና ቅዱስ ዳዊትም ሲዘምር ሲያመሰግን ምንድነው ያለው? ምንድነው እንግዲህ ቅዱስ ዳዊት የተናገረው እግዚአብሔር ዝናምን ለምድር አዘጋጀ ነው። ወያስተደሉ ክረምተ ለምድር እግዚአብሔር ለምድር ዝናቡን አዘጋጀ፣ ክረምቱን አዘጋጀ። አዎ የዚህን ዓለም ፍጥረቱን ሁሉ የሚመግበው በዝናብ ነው ማለት ክረምቱን ለምድር አዘጋጀ። ይሄ ዝናብ በዘነበ ሰዓት እንግዲህ ቅዱስ ጳውሎስም እንዳለ በሮሜ 6 ላይ ምድርኒ ለመሰቴት ትሁብ ፍሬሃ፣ እነሆ ምድር ዝናቡን በጠጣይ ጊዜ ፍሬውን ትሰጣለች ነው። ዘያበቁል ሳይረ ውስተ አድባር፣ ሳሩን በየተራራው የሚያበቅል ይላል። ያው ዝናብ ሲዘንብ ተራራው ሁሉ በልምላሜ ይሸፈናል፣ ይበቅላል፣ ፍሬያተ ዕፅ ሁሉ ይወጣሉ፣ ምድር ትለመልማለች፣ ሳሩ ሁሉ ይበቅላል። ይሄ እንግዲህ ለሁሉም ምግብ ነው ማለት ነው። እንግዲህ የዚህ ዓለም ሁሉም ተመጋቢ ነው። ትንኝ እንኳን ሳትቀር ተመጋቢ ናት። እንስሳቱ አራዊቱ ሁሉ ተመጋቢ ናቸው። ውሃ መልማለ ለቅኔ ጓለ እመሕያው ይላል። ለእግዚአብሔር ተገዢ ለሆነ ለሰው ልጅ እንግዲህ ለእግዚአብሔር ተገዢ ለሰው ልጅ ይህንን ልምላሜውን የሚሰጥ ማለት ሰው ዘርቶ ተክሎ የሚመገብ መሆኑን መናገር ነው። በዝናብ ነው ሁሉ ነገር የሚገኘው። የሚበላው እንጀራ የሚገኘው ከዝናብ ነው። ዝናብ ከሌለ በሀገር ረሃብ ይጸናል እና በእውነት ሀገራችን በእርግጥ ኢትዮጵያ የዝናብ እጥረት በአንዳንድ አካባቢዎች ሊከሰት ይችላል እንጂ እንደው ሙሉ ለሙሉ ዝናብ የማታጣ ሀገር ናት። ሁል ጊዜ ዝናብ ይዘንብባታል። ፍጥረት ሁሉ ሳይራብ ይኖርባታልና ዝናብ ግን ካልዘነበ ሰውም በረሃብ ያልቃል፣ ይጎዳል። እንስሳት፣ ሌሎችም አራዊት ሁሉ የማናውቃቸው አራዊት ሁሉ በበረሃ ያሉ ሁሉ ያልቃሉ ማለት ነውና ዝናብን ማዘጋጀቱ እግዚአብሔር ለተመጋቢ ፍጥረት ሁሉ ነው ማለት ነው። እንግዲህ ለቅኔ ጓለ እመሕያው ማለት ቅኔ ማለት ተገዢ ማለት ለእግዚአብሔር ለሚገዛ ለሰው ልጅ አንድም ደግሞ ለሰው ተገዢ ለሆነ ለእንስሳቱ ሁሉ ይህንን ልምላሜ የሚያዘጋጅ እግዚአብሔር ነው ይላል። አዎ ዝናቡን የሚያዘጋጅ እግዚአብሔር ነው። የዚህ ዓለም ነገስታት ቢሆኑ ስልጣን ቢኖራቸው ሀብት ቢኖራቸው ጥበብ ዕውቀት ቢኖራቸው ለሰው ልጅ ዝናብን መስጠት አይችሉም። ፀሐይንም መስጠት አይችሉም። ፀሐይን የሚሰጥ ዝናብንም የሚሰጥ እግዚአብሔር ነው። ሰው ሁሉ ከሰው የማያገኘው ነገር ቢኖር ዝናብ፣ ፀሐይ፣ ነፋስ ነው። ስለዚህ እነዚህን ፍጥረታት እነዚህን ለሰው ልጆች የሚያስፈልጉ የሚጠቅሙ ነገሮችን እግዚአብሔር ያዘጋጀ መሆኑን አባትነቱን መጋቢነቱን የሚነገርበት ነውና እግዚአብሔር ለፍጥረት ሁሉ አባት እንደሆነ መጋቢ እንደሆነ ይህንን የእግዚአብሔር አባትነት መጋቢነት ደግሞ መረዳት ያለብን ወደ እግዚአብሔር ቤተሰቦች እግዚአብሔር ለፈጠረው ፍጥረት ሁሉ ነው። እንደው ለሚያምኑበት ብቻ ማለት አይደል። ባያምኑት እንኳን ይመግባቸዋል እግዚአብሔር፣ በኋላ ፍርዱን ይሰጣቸዋል እንጂ አላመኑበትምና መንግስቱን ዘላለማዊ መንግስቱን አያወርሳቸውም እንጂ በዚህ ዓለምስ አያዳላ። እግዚአብሔር በጻድቃንም በኃጥአንም ላይ አንድ ፀሐይን ያወጣል፣ አንድ ዝናብን ያዘንባል ነው የተባለው። እግዚአብሔር አንድ ፀሐይን ለኃጥአንም በጻድቃንም መካከል ነው የሚያወጣው፣ ወይም ለኃጥአንም ለጻድቃንም ነው። የማቴዎስ ወንጌል ምዕራፍ 5 ላይ ያለው ይሄ ነው። እግዚአብሔር ለጻድቃንም ለኃጥአንም ዝናብን ያዘንባል። ይሄ ጻድቅ ነው ብሎ አያዳላም፣ ይሄ ኃጥእ ነው ብሎ ደግሞ አያጎልበትም። ስለዚህ ፀሐይም
ዝናቡም የሚሰጠው ለሁሉም መሆኑን መታሰብ አለበት። እግዚአብሔር የሁሉ አባት የሁሉ ፈጣሪ ሲባል እዚህ ጋር ብቻ እንደው ያመኑበት ሰው መሆኑን መውረድ መወለዱን መሰቀሉን መሞት መነሳቱን ብቻ ለሚያምኑበት የሚሰጥ አይደለም። አንዳንድ ግንዛቤ የሌላቸው ሰዎች እንዲህ ብለው ሊያስቡ ከቻሉ እኛ ስናምንበት ዝናብ ካልሰጠን፣ እኛ ስናመሰግነው ፀሐይን ካላወጣልን፣ እኛ ስናመሰግነው የሆነ ነገር እንዲህ ከጎደለብን ምኑን አምላክ ነው ብለው የሚክዱ የሚያስቡ አሉ። ለነዚህ ነው እንግዲህ ዘወእዝነ ሰሚዐ ለይስማ ማለት ማስተዋል ያለው አእምሮ ያስተውል የተባለው ለዚህ ነው። እና እግዚአብሔር የሁሉ አባት መሆኑን እግዚአብሔር ጻድቃንንም ኃጣንንም የሚመግብ በተፈጥሮ ይችን ዓለም ሊመግብ ላያዳላባት የሰጠ ክረምቱን ያዘጋጀ መሆኑን መረዳት። ነገር ግን ደግሞ ይህ ክረምት እንግዲህ የዓመቱ መጨረሻ ማለት ነው። እንደው ባጭሩ እስካሁን 9 ወራት አልፈው አሁን ደግሞ 3 ወራት የክረምት ወራት ማለት የዓመቱ መጨረሻ ማለት ነውና በብዙ ነገር መታየት ይችላል። በጨለማ ይሄ ክረምት የሚያልፈው ዝናብ እንደሚታወቀው ብርድ አለው፣ ጭቃ አለው፣ መውጣት መውረድ አለ። ገበሬው ሲታይ ጭቃውን ታግሶ ጨለማውን ታግሶ እንቅፋቱን ሾኩን ታግሶ ነው የሚዘራው። በዚህ ዘመን በክረምት ጭቃ እንጂ ያለው ፍሬ የለም እና ፍሬ የሚገኘው ዘር ብቻ ነው። ስለዚህ ሰው ደግሞ ዘርቶ ገበሬ በምርቱ ወቅት በፍሬ ወቅት በዘመኑ በጊዜው እንደሚያገኘው ያን አግኝቶ ደግሞ እንደሚጠግብ ተስፋ አድርጎ እንደሚዘራ ሁሉ ሰው በዚህ ዓለም ጽድቅ መስራት አለበት ነው። ጽድቅ ስራ መስራት አለበት። እንዲሁ ለከንቱ አይደለም። ይሄ ምሳሌ የተነገረው የሚያደላው የሚበልጠው መንፈሳዊ ነገሩ ነው። ብቻ በሚያውቁት ነገር ሰዎች በዚህ ባለው በሚረዱት ነገር ተነግሯቸው የዛኛውን ዓለም እንዲረዱት ነው። የዚህ ዓለም ለዛኛው ዓለም ዋዜማ ነው እንጂ ሌላ አይደለም። የዚህ ዓለም ነገር ለዛኛው ዓለም ዋዜማ ወይም ደግሞ መጀመሪያ ማለት ነውና በዚህ ዓለም ነው ሰው ጽድቅ ስራ የሚሰራውና የጽድቅ ስራ እንዲሰሩ ነው። ጽድቅ በራሱ ዘር ተብሏል። ኃጢአትም ዘር ነው። ለምሳሌ ቅዱስ የእግዚአብሔር ነቢይ ሰሎሞን እንኳን ሲናገር በመጽሐፈ ምሳሌ ምዕራፍ 22 ላይ የተናገረው ቃል አንድ ቃል አለና ኃጢአትን የሚዘራ መከራን ያጭዳል ብሏል። አያችሁ፣ ኃጢአት በራሱ ዘር ተብሏል። ኃጢአትን የሚዘራ ማለት ኃጢአት የሚሰራ ማለት በሄደበት በወጣበት አረማመዱ፣ አነጋገሩ፣ አስተሳሰቡ ሁሉ የክፋት የተንኮል ከሆነ ኃጢአትን እየዘራ ነው ማለት። በአንደበቱ ክፉ ቃል ከተናገረ በሌሎች ላይ ጥላቻን እየዘራ ነው ማለት ነው እና ሐሰትም ከተናገረ ጥላቻን እየዘራ ነው። ስለዚህ ያ የዘራው ጥላቻ ደግሞ ያድጋል። እንግዲህ አዝሬቱ አትክልቱ አድገው ፍሬ እንደሚያፈሩ ሁሉ ኃጢአትም ደግሞ ሲዘገይ ሞትን ነው መከራን ነው የሚያመጣውና ኃጢአትንም አትዝሩ ጽድቅን ዝሩ በማለት በዚህ መልኩ በምሳሌ ነው የሚነገረው። ሐዋርያትም የሰበኩት ይሄንን ነው። ጌታም የሚያስተማረው ይሄን ጌታም የሚዘራም የሚያጭድም ሁሉ እኩል ሆነ ዋጋውን ያገኛል ብሏል እና የዮሐንስ ወንጌል ምዕራፍ 4 ሲነገር ከቁጥር 35 ጀምሮ ስታነቡ የምታገኙት ይሄንኑ ነው የሚናገረው። ዘሄ ዘር የሚዘራ ወዘሄ ያጽድ የሚያጭድ ማለት የሚሰበስብ አገልጋይ ነው። በዚህ ዓለም የሚያርስ የሚያጭድም ሁሉም ዋጋውን አያጣም፣ እኩል አንድ ሆኖ ዋጋውን ያገኛል ብሏል እና የዚህ ዓለም ነገር በዘር በእርሻ ከተመሰለ የሰው ልቡና በእርሻ ከተመሰለ ልቡናችን የእግዚአብሔር ቃል ዘር ሆኖ የሚያፈራበት ከሆነ እግዚአብሔር የዘራው ዘር ደግሞ ንጹህ ዘር ነው። ወደዚህ ዓለም መምጣቱ ክርስቶስ ለስራ ነው ማለት ነው፣ ለአገልግሎት ነው እና ወልደ እግዚአብሔር ክርስቶስ በዚህ ዓለም መጥቶ ጽድቅን ነው የዘራው። ቃለ ወንጌል ነው፣ እውነት ነው የዘራው። ሐሰትን አይወድም። እመኔ ወእመኔ አልቦ አልቦ ነው። ቢሆንም እውነት እውነት በሉ እንጂ ፈጽሞ አትማሉ፣ ሐሰትን አትናገሩ ብሎ ተናግሯል። እንግዲህ ሰው እውነቱን እውነት ሐሰቱን ሐሰት ብሎ ሊናገር ትሕትናን ገንዘብ ሊያደርግ ነው። ክርስቶስ ያላስተማረው ያልሰራው የጽድቅ ስራ የለምና ወደዚህ ዓለም መምጣቱ ለመምህርነት ነው። ያ ደግሞ የጽድቅ ስራ ነው። ስለዚህ ከክርስቶስ የተማርነው ክርስቶስ የዘራልን ስራ ምንድነው? የዘራልን ዘር ምንድነው ካል በእኛ ውስጥ ሊያፈራ የሚገባው ጽድቅ ብቻ ነው። ሌላ ኃጢአት የለም እና እውነት ነው የዘራው ሁላችንም እውነተኞች እንድንሆን ነው። ሰላም ነው የዘራው ሁላችንም ሰላማውያን እንድንሆን ነው። ፍቅር ነው የዘራው ሁላችንም በፍቅር አንድነት እንድንኖር ነው። ተፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ ዮሐንስ ወንጌል ምዕራፍ 15 ስታነቡ የምታገኙት እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ነው። እንደወደድኳችሁ እንዲሁ እርስ በርሳችሁ ተዋደዱ። አዎ መዋደድ ነው። ስለዚህ እግዚአብሔር ፍቅርን ነው የዘራው። በሰው ልቡና ውስጥ ጥላቻን አውጥቶ ፍቅርን ነው፣ ሐሜትን አውጥቶ ፍቅርን ነው፣ ቂምን አውጥቶ ፍቅርን ነው፣
ሁሉን ነገር ትዕቢትን አውጥቶ ትሕትናን ነው የዘራው። ስለዚህ ክርስቶስ ሲወለድ በራሱ በከብቶች በረት መወለዱ ትሕትናን ነው። ስለዚህ የዘራልን ዘር ትሕትና ነው ማለት ነው። ሰው ራሱን በትዕቢት እንዳኮራ ከፍ እንዳደርግ አይደለም። ምክንያቱም ከፍ ከፍ የሚል ይሰበራል ተብሏል። ወደ ላይ ከፍ ከፍ የሚል ራሱን ከፍ ከፍ የሚያደርግ ይወድቃል። ራሱን ከፍ ከፍ የሚያደርግ ይሰባበራል። ምክንያቱም እግዚአብሔር ትሑታንን ይወዳል እንጂ ትዕቢተኞችን አይወድም። አበዮም ለትሑታን ወአዝገቦሙ በረከቱ ለርሁባን የተባለ እና ትሑታንን ከፍ ከፍ ያደርጋል፣ የተራቡትን ያጠግባል ነው የተባለው። ስለዚህ እግዚአብሔር ትዕቢተኞችን አይወድም፣ ትሑታንን ይወዳል እና ትሕትናን የዘራ ሁላችንም ሀብታም ቢሆን እንኳን ሀብቱ የእግዚአብሔር ነው፣ ብለፋ እግዚአብሔር ቢባርክልኝ፣ ገበሬውን ብዘራ እግዚአብሔር ምርቱን ቢሰጠኝ ነው ብሎ የሚያመሰግን እንጂ የሚኮራ የሚታበይ ከሆነ ይጠፋል ማለት ነው እና ጥቅም አይሰጠውም። ምናልባት ሀጣን በዚህ ጊዜ በዚህ ዓለም እንደው ጥቂት የተደሰቱ ሊመስላቸው ይችላል። ደስታው ያልፋል። ደስታውም ሁሉ ቶሎ በመከራ ነው የሚለወጠው። ሹመትም ቢባል ሹመትም ያልፋል፣ በባዶነት ነው የሚሄደው። ስለዚህ የዚህን ዓለም ነገር መረዳት ያስፈልጋል። አስተዋይ ሊኖር ይገባል። ሰው ሁሉ የሚናገረውን ሊያስተውል ይገባል። የሚሰራውን ሊያስተውል ይገባል። እግሮቹ ወዴት ነው የሚያቀኑት? የሚራመድበትን ነገር ሊያስተውል ይገባል። እርምጃዎቹ ሁሉ ሊለኩ ይገባል። እንደው ዝም ብሎ እንዳገኘ መራመድ የለበትም። ወደ ጥላቻ፣ ወደ ክፋት፣ ደም ወደ ማፍሰስ እንግዲህ በልህ ገሪሆሙ ለክኤ ወደም ሐሳሮ ቅጥቃጤ ውስጥ ተፍኖቶሙ ነው ያለው ቅዱስ ዳዊትና በእውነት የኃጥአን እግሮቻቸው ደም ለማፍሰስ የፈጠኑ ናቸው ነው የሚለው። እግሮቹ የአንድ ኃጥእ ሰው እግሮቹ በቃ የሚሮጡት ወደ ክፋት ነው እና ነገር ግን የሰው ልጅ እግሮቹ ወደ ሰላም መንገድ መቅናት አለባቸው። አርታ ሀገሬነ ውስተ ፍኖተ ሰላም በሚስጥረ ጥበቡ ቅዱስ ነው የተባለው እና እግዚአብሔር በረቂቅ ጥበቡ በረቂቅ ምስጢሩ ወደዚህ ዓለም መጥቶ እግሮቻችንን ወደ ሰላም ጎዳና አቀናልን ነው የተባለው። ቀድሞ ክፉዎች የነበሩ ወደ ደግነት፣ ጠማማ የነበሩት ወደ ቅንነት፣ ጨካኝ የነበሩት ወደ ርህራሄ፣ አያውቁ የነበሩ ወደ ዕውቀት፣ ሰነፎች የነበሩ ወደ ትጋት፣ እንዲሁ የማያስተውሉ የነበሩ ልብ ወደ ማድረግ ወደ ማስተዋል ነው የመጡትና የክርስቶስ መምጣት ይህን ለመለወጥ ነው። ስለዚህ እግሮቻችን ወደ ሰላም ጎዳና መቅናት አለባቸው እና አካሄዳችንን እንድንመረምር ያስፈልጋል። አስተዋይ ልቡና ያስፈልጋል። የሚሰማ ይስማ የተባለው ወንጌል ይሄ ነው በቃ።